አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን፣ አልሐምዱሊላህ። እኔ ጋር ሰላም ነው እና በቀደም ባል የሁለተኛ ሚስት ሲያገባ ሚስት ምን ታደርጋለች የሚለውን ነበረ ይዤ የቀረብኩት። ዛሬ ደግሞ ባል ለመጀመሪያ ሚስት የሁለተኛ ሚስት ሲያገባ ለመጀመሪያ ሚስት ምን ያደርጋል የሚለውን ይዤላችሁ መጥቻለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ቪዲዮ በማየት ተባበሩኝ ይላችኋለሁ። ላይክ እና ሼር እንዳይለያችሁ። በጣም ነው የማመሰግናችሁ ስለምታበረታቱኝ። በጣም አመሰግናችኋለሁ። ውድ የተወደዳችሁ ፋሚሊዎቼ በጣም አመሰግናለሁ። እጅግ በጣም አመሰግናለሁ እና በዚሁ እንቀጥል። አበረታቱኝ። ቪዲዮ በማየት ላይክ ሰብስክራይብ በማድረግ በዚሁ እንቀጥል እላችኋለሁ። ውዶቼ እርስ በራሳችን እንተባበር እላለሁ። ፋሚሊዎቼ በብዛት ፋሚሊዎቼ በጣም አደራችሁን ቪዲዮ በማየት አደራችን ቪዲዮውን ጨርሳችሁ እያያችሁ ተባበሩኝ እላችኋለሁ። ሰዓት አልጨምር ብሎኛል። ሰዓት ምንም አልንቀሳቀስ ብሎኛል። ዩቱብ እንደምታውቁት ሰው ይፈልጋል፣ ከሰው ጋር ነው እና ያ ስለሆነ እንተባበር እላችኋለሁ። ውድ እህቶቼ፣ እህት ወንድሞቼ፣ ሙስሊም ክርስቲያኖች ሁላችሁም እወዳችኋለሁ፣ አከብራችኋለሁ፣ አመሰግናችኋለሁ። እና እስቲ ዛሬ ባል ለመጀመሪያ ሚስት ምንድን ነው የሚያደርገው የሚለውን እንያ እና ባል ሁለተኛ ሚስት ሲያገባ ለመጀመሪያ ሚስት የሚያደርጋቸው ነገሮች አሉ። እሱም መጀመሪያ ሙሉ ልብስ ይገዛላታል። ለመጀመሪያ ሚስት ሙሉ ልብስ በቃ ምንም ሙሉ ልብስ ከጫማ እስከ ሻርፕ እስከ ሻሽ በቃ ሙሉ ልብስ ውስጥ ልብስም ሳይቀር ማለት ነው። እና ዣንጥላ ይገዛላታል። እና ለዛቻን ለሁለተኛዋ ሚስት ልብስ ስገዛ ለዚችኛውም ልብስ መገዛት ግድ ነው። እና ለሷ ሙሉ ልብስ ይገዛላታል ማለት ነው። ከዛን በኋላ ዝግጅቷን ትጀምራለች፣ የሰርጓን ማለት ነው። ዘመድ አዝማዷን ትጠራለች። በቀደም በዛኛው ቪዲዮ ተናግሬ ያለው ምን እንደምታደርግ እና ሌላ ደግሞ ምንድነው በግ ይገዛና ልክ ምስትዮ ስትመጣ ምስትዮ በሰርገኛ ይዟት ስመጣ ባል ያመጣውን በግ እንደዚህ ይቀርብና እሷ ቁጭ ትላለች። ከዛ ባል ያቀርብና ያርዳል በምስትዮ ፊት ለፊት። በመጀመሪያ ምስትዮ ፊት ለፊት እሷ ቁጭ ብላ በፊት ለፊቷ ይታረዳል። ይሄ ባህል ነው ያለ የሀላባ ባህል ነው በድሮ ጊዜ ማለት ነው። ከዛ ይታረድና በቃ እና እንትኖችም የሱ ወንድሞችም ዋርሳዎቿም ያመጣሉ በግ ማለት ነው። ለሷ ሁለተኛ ሚስት ጣውንት ስትመጣ ምክንያቱም ያ ማለት ይመስለኛል እንዳደነግጥ ይባላል። እኔ ምን እንደሆነ አላውቅም። እንዳደነግጥ እንዳይከፋ በማለት ማጽናናት ይሄ ባህሉ ስለሆነ